ሰላም ውድ የሜሮኒካ ቻናል ቤተሰቦች እንደምን አላችሁ? ዛሬ በህይወታችሁ ላይ ትልቅ ለውጥ የሚያመጣ ማንነታችሁን ከፍ የሚያደርግና እውነተኛ ጥንካሬያችሁን እንድታገኙ የሚረዳ ታላቅ አጀንዳ ይዤላችሁ መጥቻለሁ። ከፍተኛ በራስ መተማመን ያላት ሴት ስንል ምን ይመስላችኋል? በሄደችበት ቦታ ሁሉ ሁካታ የምትፈጥር፣ ብዙ ሜካፕ የምትጠቀም፣ ራሷን ሁል ጊዜ ግሎ የምታደርግ ወይንም በሶሻል ሚዲያ በብዙ ሺህ የሚቆጠሩ ተከታዮች ያሏትና ሁሉም የሚወዳት ሴት ትመስላችኋለች? ብዙዎቻችን ኮንፊደንስን ወይም በራስ መተማመንን የምንለካው በእነዚህ በውጫዊ ነገሮች ነው። ነገር ግን እውነታው ከዚህ ፈጽሞ የተለየ ነው። እውነተኛ በራስ መተማመን የሚታየው በአንድ ሴት ላይፍ ስታይል፣ በሚገርም ማይንድ ሴትና ብዙዎቻችን ጋር በሚጎለው ውብ ስብዕናዎች ውስጥ ነው። ይህች ሴት በሄደችበት ሁሉ ሰዎች ልዩ የሆነ ክብርና ትሪትመንትን ወደው ሳይሆን በባህሪዋ ተገደው እንዲሰጧት የምታደርግበት አስደናቂ ጥበብ አላት። ለዚህ ነው የተሻለ የፍቅር ህይወት፣ ምርጥ የስራ እድሎችና እውነተኛ ሰላም ወደ ህይወቷ ልክ እንደ ማግኔት የሚሳቡት። በዛሬ ቪዲዮ ላይ አንዲት ሴት ጠንካራና በራስ መተማመን ባለቤት መሆኗን የሚያመላክቱ 5 ስውርና ጥልቅ ባህሪያትን አንድ ባንድ እንመለከታለን። እነዚህን 5 ባህሪያት ካሟላሽ ሰዎች ያምኑብሻል። አንቺ አስገራሚና ጠንካራ ሴት ነሽ። ከአምስቱ የተወሰኑት ብቻ ካሉሽ ደግሞ የቀሩትን በትክስ ማሟላት ትችያለሽ። ነገር ግን ከነዚህ ባህሪያት ውስጥ ምኑንም ባታሟይ እንኳን ምንም ነገር ሀሳብ አይግባሽ። ምክንያቱም ይህን ቪዲዮ እስከ መጨረሻ በመከታተል ብቻ ራስሽን እንዴት መገንባት እንደምትችይ ሙሉ ሚስጥር ታገኝበታለሽ። እስከ መጨረሻው አብረሽኝ ቆይ። ጠንካራና በራስ መተማመን ማለት ፐርፌክትና ፍጹም ሰው መሆን ማለት አይደለም። ይልቁንም ህይወት ልትፈትንሽና ልታንበረክክሽ ስትሞክር እንኳን የራስሽን ዋጋ ጠንቅቀሽ ማወቅ ነው። ማንም ሰው በህይወትሽ ውስጥ ቢቆይ ወይም ጥሎሽ ቢሄድ ያንቺ ዋጋ ግን በድርድር የማይገኝ ጥቁር ድንጋይ መሆኑን በተግባር ማሳየት ነው። ሴት ልጅ እንደዚህ አይነት አመለካከት ላይ ደረስሽ ማለት ታዲያ ሙሉ ዓለሟ ይቀየርላታል ማለት ነው። ወደ ዋናው ነጥብ ከመግባቴ በፊት ለሜሮኒካ ቻናል አዲስ ከሆናችሁ ሁልጊዜም እንደነዚህ አይነት ህይወት የሚቀይሩ ጠቃሚ ቪዲዮዎች እንዲደርሷችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጋብዛችኋለሁ። እንዲሁም ይህ ቪዲዮ ለብዙ ሰዎች ደርሶ ህይወታቸውን እንዲቀይሩ ላይክ፣ ኮሜንት እና ሼር በማድረግ የበኩላችሁን አስተዋጽኦ አድርጋችሁ እንድታበረታቱኝ በትህትና ጠይቃለሁ። ከተዘጋጃችሁ ወደ መጀመሪያው ባህሪ እንለፍ። አንደኛውና ዋነኛው ስውር ባህሪ ራሷን ከማንም ጋር አታወዳድርም። ከዚህ በስተጀርባ ያለው ሳይኮሎጂ በጣም ግልጽ ነው። ንቅንቅ የማይለው በራስ መተማመን የሚመጣው ከውስጥ ሰላም እንጂ ከውጭ ፉክክር አይደለም። የራሷን ህይወት ዓላማና ራዕይ የማታውቅ ሴት የራሷን ስኬት ሁልጊዜ ሌላ ሰው ከደረሰበት ስኬት ጋር ነው የምታወዳድረው። ነገር ግን ዋጋዋን በሚገባ ያወቀች ሴት የራሷን ምርጡን ማንነት ለማውጣት ሙሉ በሙሉ ራሷ ላይ ብቻ ታተኩራለች። ሰዎች ምን አደረጉ ብላ ማየት ታቆማለች። የሌሎች ሴቶችን የዓመታት ልምድና ውጤት ከእሷ ጥቂት ቀናት ጅማሮች ጋር በማነጻጸር ጭንቀት ውስጥ አትገባም። ያ ደግሞ በጣም ማራኪ ወይም አትራክቲቭ የሆነ ባህሪ ነው። ይህ ባህሪዋ በስራ ህይወቷ፣ በማህበረሰቡ ዘንድና በፍቅር ህይወቷም ጭምር እጅግ ተወዳጅ ያደርጋታል። የሳይኮሎጂ እውነታው እንደሚለን ደግሞ ቅናት ሁልጊዜም ቢሆን በፍርሃት ውስጥ ነው ስሩን ሰዶ የሚኖረው። የማጣት ፍርሃት፣ በቂ ሰው ላልሆን እችላለሁ ብሎ መፍራት፣ እኔ ማግኘት የማልችለውን ነገር ሌላ ሰው አገኘብኝ ብሎ በቁጭት መቃጠል። ነገር ግን ትልቅ በራስ መተማመን ያላት ሴት ህይወት የ100 ሜትር ርቀት ሩጫ ሳይሆን የረጅም ርቀት ማራቶን እንደሆነ ታውቃለች። በዓለም ላይ ለሁሉም የሚበቃ ብዙ እድል እንዳለን ታምናለች። ጉዞዋ ምንም እንኳን ፈጣን ባይሆንም ወይንም ከተለመደው በተለየ መልኩ ቢሆንም የራሷን መንገድ ብቻ ትተማመናለች። ውስጧ ባዶ እንደሆነች የሚሰማ ሴት ብቻ ነች በሌሎች ሰዎች መድመቅና መሳካት ፍርሃት ውስጥ የምትገባው። በራሷ የምትተማመን ሴት ግን በራሷ ማንነት ሙሉ ሴት ናት። በዓላማ ራሷን በማክበርና በእሴቶቿ የተሞላች ነች። ለዛ ነው ሌሎች ሴቶች ሲሳካላቸው የምታደንቀውና ከፍ የምታደርገው። ለሌሎች እውነተኛ ሙገሳ መስጠቷ ከሷ ማንነት ላይ ምንም አይነት ነገር እንደማይቀንስባት በደንብ ታውቃለች። የሌሎች ሰዎች ማሸነፍ ማለት የሷ መሸነፍ እንዳልሆነም ታውቃለች። ይህ የስሜትና የአእምሮ ብስለት ኢሞሽናል ማቹሪቲ በአሁኑ ዘመን ላይ በጣም ብርቅ የሆነ ነገር ነው። ለዛ ነው የውስጣዊ ጥንካሬ ዋና ምልክት ተደርጎ የሚወሰደው። ራሷን የማታነጻጽር፣ የማታፎካከርና በሌሎች የማትቀና ሴት ራሷ በራስ መተማመኗን ማስተር ያደረገች ሴት ናት። ሰላሟ በራስ መተማመኗና ጥንካሬዋ የሚመጣው ፉክክሯ ከትናንትና ማንነቷ ጋር ብቻ ስለሆነ ነው። ውድ እህቴ ይህንን አስታውሺ። አንቺ ራስሽን ከሌሎች ሰዎች ጋር ማወዳደር ስታቆሚ ሌሎች ሰዎች ራሳቸውን ከአንቺ ህይወት ጋር ማነጻጸር ይጀምራሉ። ሁለተኛው አስደናቂ ባህሪ ብቻዋን መሆን ፈጽሞ አትፈራም። እስቲ አንድ ምሳሌ ልስጣችሁ። አልኮል የሚጠጣ ወይም ሲጋራ የሚያጨስ ሰው ጤናውን እንደሚጎዳው የማያውቅ ይመስላችኋል? በደንብ ያውቃል። ብዙ ሴቶች ብቸኝነት ስለሚፈሩ ብቻ መርዛማ ወይም ቶክሲክ እንደሆነ እያወቁ የፍቅር ህይወታቸውን በግድ እንደሚቀጥሉበት ታውቃላችሁ።
የወደፊት ህይወት እንደማይኖራቸው እያወቁ ብቸኛ መሆን ስለሚፈሩ ብቻ ከዛ መጥፎ ታሪክ ውስጥ መውጣት ይፈልጋሉ። ብቸኝነትን ከፈራሽ በጣም ብዙ አላስፈላጊ ነገሮችን መታገስ ግዴታ ውስጥ ትገቢያለሽ። መጥፎ ግንኙነቶችን፣ አስመሳይ ጓደኞችን ትሸከሚያለሽ። ተመሳሳይ ላባ ያላቸው ወፎች አንድ ላይ ይበራሉ ተብሎ እስኪተረድ ድረስ እኩይ ባህሪ ካላቸው ሰዎች ጋር አብሮ መቆየትን፣ ንቀትን፣ ማታለልን፣ እነዚህን ሁሉ ብቻሽን መሆን በመፍራትሽና ዝምታን ስለጠላሽ ብቻ በግድ ትቀበያለሽ። በራስ መተማመን ያላት ሴት ግን የሚያስፈራት ሰውን ማጣት ሳይሆን ራሷን ማጣት ነው። ለብቻዋ ጊዜ ማሳለፍ ለእሷ ባዶነት ሳይሆን የአእምሮዋን ሰላም በግልጽ እንድታስብ የሚረዳት ምርጥ አጋጣሚ እንደሆነ ትረዳለች። ሴት ልጅ ሊኖራት የሚችለው ትልቁ ኃይል ወይም ፓወር የሚሆናትን ክብሯን የሚነካ ነገር ጥላ የሚሄድ ችሎታዋ ነው። ይህንን የምታደርገው ደግሞ ከብስጭት ወይም ከኢጎ ተነስታ ሳይሆን ራሷን ከማክበር ተነስታ ነው። ብቸኛ መሆን የማያስጨንቃት ሴት ዋጋ ከማይሰጣት ግንኙነት መውጣትን አትፈራም። ንቀትን ብቻ ከሚያተርፍላት ጓደኝነትን መራቅንም አትሳሳም። ምክንያቱም ብዙ ሴቶች የማይረዱትን አንድ ትልቅ እውነታ ጠንቅቃ ታውቃለች። ትልቁ መጥፎ ነገር ብቻዋን መሆኗ ሳይሆን በመጥፎና ክብሯን በሚቀንሱ ሰዎች መከበቧ መሆኑ ነው። ብቸኛ መሆን ማለት ዘላለም ብቻሽን ትቀሪያለሽ ማለት አይደለም። ይልቅ ትክክለኛው ሰው ትክክለኛ እድል ሲገኝ ራስሽን ከወጥመድ የምታድኝበት ምርጥ ጥበብ ነው። ያንን ፍርሃትሽን ካሸነፍሽው የመረጥሽውን ነገር ብቻ ታደርጊያለሽ። ከብዛት ይልቅ በጥራት ታምኛለሽ። ካላስፈላጊ የሰዎች ትኩረት በላይ ክብርሽን ታስቀድሚያለሽ። ከጫጫታ ይልቅ ሰላም ትመርጫለሽ። ሰዎች ደግሞ ይህንን ያንቺን ጠንካራ ኤነርጂ በደንብ ያዩታል፣ ይሰማቸዋልም። ለዛ ነው ከፍተኛ በራስ መተማመን ያላት ሴት የተሻለ የፍቅር አጋር፣ ምርጥ የትዳር አጋር፣ የተስተካከለ ሶሻል ላይፍ እና የተሻለ ስራን ወደ ራሷ የምትስበው። ምክንያቱም ውሳኔዎቿ በሙሉ ከፍርሃትና ከጎደሉነት ሳይሆን ከጥንካሬው የመነጩ ናቸው። በአጠቃላይ ብቻዋን መሆን የማትፈራ ሴት፣ በሰዎች ቁጥጥር ስር የማትወድቅ፣ በመጣ በሄደ ሁሉ የማትታለልና ልቧ በዋዛ የማይሰበር ልዩ ሴት ትሆናለች። ሶስተኛው ስውር ባህሪ ያለማቋረጥ በራሷ ላይ ትሰራለች። ይህ የከፍተኛ በራስ መተማመን ዋነኛ መገለጫ ነው። ማርክ ሜንሰን የተባለ ዝነኛ ደራሲ በጣም የሚገርም አባባል አለው። በማይታመን ደረጃ የሚገርም ሰው ማግኘት ከፈለግ መጀመሪያ አንተ ራስን የሚገርም ሰው መሆን ይጠበቅብሃል። ይህንን አባባል በቅጡ የተረዱት ጥቂት ሴቶች ብቻ ናቸው። የሆነ ሰው መጥቶ በድንገት ከድህነት ወይም ከጭንቀት እንዲያድናት፣ በድንገት መጥቶ በታማኝነት እንዲያፈቅራት፣ እንዲንከባከባት፣ በተደጋጋሚ እያሞገሰ ቫሊዴት እንዲያደርጋት ትጠብቃለች። ነገር ግን በራስ መተማመን ያላት ጠንካራ ሴት ለእድገቷ ሙሉ ኃላፊነት ትወስዳለች። ለጊዜያዊ ደስታ ራሷን ሳታረክስ አእምሯን በእውቀት ታጠናክራለች። መጥፎ ልማዶችን ታስተካክላለች። የወደፊት ህይወቴ በምትለው ነገር ላይም ዛሬ ኢንቨስት ታደርጋለች። ውድድሯም ከመስታወት ጀርባ ከምትመለከታት ሴት ጋር ብቻ ነው። ከፍተኛ በራስ መተማመን ያላት ሴት በጊዜያዊ ሙድ ላይ ሳይሆን በስነ ስርዓትና በበጎ ልማዶች ላይ ብቻ ነው የምትደገፈው። ዝግጁ ሆና ትጠብቃለች እንጂ እድሏን አታማርርም። ውጫዊ ሰው መጥቶ እንዲያበረታታት አትጠብቅም። ወጥነት ወይም ኮንሲስተንሲን ወሳኝ መሳሪያዋ ታደርጋለች። ምክንያቱም እቅዷንና ዓላማዋን የምታከብር ሴት ዓለም ሁሉ ያከብራታል። ራስሽን በየጊዜው ከማሻሻል የበለጠ በራስ መተማመንን የሚገነባ ምንም ነገር የለም። ምክንያቱም ህይወትሽን እያሳደግሽ ስትሄጂ ጤናማ ግንኙነቶች ብቻ ወደ አንቺ መሳብ ይጀምራሉ። የጠንካራ ምሰሶ ወይም ባውንደሪ ባለቤት ትሆኛለሽ። ከሰው ተአምር ከመጠበቅ ይልቅ ከራስሽ ብዙ ነገር ትጠብቂያለሽ። ማንበብን፣ መማርን፣ ማዳመጥን፣ ከትናንት ቁስል መዳንንና መቀየርን የዕለት ተዕለት ልማድሽ ታድርጊዋለሽ። ያለማቋረጥ በራሷ ላይ የምትሰራ ሴት ዋጋዋን ጠንቃ የምታውቅ በመሆኗ በሌላ ሰው በቀላሉ አትተካም፣ አትሰበርም፣ የሰዎችንም ማረጋገጫም አትለምንም። አራተኛው ስውር ባህሪ የገባችውን ቃል ወይም ፕሮሚስ መጠበቅ ነው። ደካማ የምትባል ሴት ሁልጊዜ የገባችውን ቃል ታፈርሳለች። ያን ያህል መጥፎ ሴት ስለሆነች ሳይሆን የቃላትና የቃል ኪዳን ክብደት በአግባቡ ስለማታውቅ ነው። በራስ መተማመን ያላት ሴት ግን የምትገባው ቃል ይፈጸማል። ቃላቶቿም ልክ እንደ ህጋዊ ፊርማ ጠንካራ ናቸው። እምቢ ካለችም የመጨረሻው መልሷ ነው። እሺ ካለች ደግሞ እስከ መጨረሻውም ለቃሏ ትቆማለች። ቀድማ ራሷን ስላከበረች ልታደርገው የማትችለውን ቃል ፈጽሞ አትገባም። ምክንያቱም የሰበረችው ቃል በመጀመሪያ የሚሰብረው የራሷን በራስ መተማመን እንደሆነ ጠንቅቃ ታውቃለች። በዚህ ምድር ላይ ወሬ ላይ የሚበረቱ ሰዎች ብዙ ናቸው፣ ነገር ግን በተግባር የሚገኘው ሰው በጣም ጥቂት ነው። የእነዚህን ሁለት ነገሮች ልዩነት ሁላችንም በደንብ እናውቃለን። በተግባር መገኘት በሰዎች ዘንድ ምን ያህል ታላቅ ዋጋ እንደሚያሰጠን ግልጽና ግልጽ ነው። ያ ዋጋ ታዲያ በራስ መተማመናችንን ሰማይ ያደርሰዋል ወይም ደግሞ ያጠፋብናል። የገባሽውን ቃል መጠበቅሽ ሰዎች በተለየ የክብር ዓይን እንዲመለከቱሽ ያደርጋል።
ምክንያቱም በአንቺ ላይ ከፍተኛ ስነ ስርዓት፣ ታማኝነት፣ ቁርጠኛ ሴት መሆንንና በራሷ ስታንዳርድ የምትኖር ሴት መሆንሽን በተግባር ያያሉ። ያ ታዲያ ሳይጠይቁሽ እንድትከበሪ፣ ሳትለመኝ ዋጋ እንዲሰጥሽና ሳትጨነቂ በሁሉም ዘንድ እንድትታመኝ ያደርግሻል። ስለዚህ የገባሽውን ቃል በመጠበቅ ረገድ ጎበዝ ሁኚ። ምክንያቱም ያ ብቻውን የአንቺን ማንነት አጉልቶ ያሳያል። አምስተኛውና የመጨረሻው ባህሪ ጓደኛን መለየት። በዙሪያሽ የከበቡሽ ሰዎች፣ የስራ ባልደረቦችሽ፣ ብዙ ጊዜ አብረሻቸው የምታሳልፊያቸው ጓደኞችሽ፣ ባልንጀሮችሽ ብቻ አይደሉም። እነሱ የአንቺን መስታወት ጭምር ናቸው። አንቺ እንድታንጸባርቅ ያደርጋሉ። ወደድሽም ጠላሽም በማህበረሰቡ ዘንድ በእነሱ ማንነት ነው ሪፕሬዘንት የምትደረጊው። የእነ እንትና ጓደኛ ነው የምትባየው። እስቲ ራስሽን ዞር ብለሽ ጠይቂ። ጓደኞችሽ ምን አይነት ሰዎች ናቸው? ህይወትሽን ከፍ የሚያደርጉ ወይስ ወደ ታች የሚጎትቱ? ከፍተኛ በራስ መተማመን ያላት ሴት አብራ የምታሳልፋቸውን ሰዎች ኃይሏን፣ አመለካከቷንና የወደፊት ህይወቷን ቅርጽ እንደሚያስይዙት በሚገባ ትረዳለች። ህይወቷ በተሳሳተ ሰዎች አስተሳሰብ እንዳይበረዝ ትልቅ ጥንቃቄ ታደርጋለች። ለዛም ነው ህይወቷን ከፍ የሚያደርጉላት። ለራሳቸው ዓላማ ያላቸውን ሰዎች ብቻ ነው የምትመርጠው። ያስቀመጠችውን ህይወት ገደብ ወይም ባውንደሪ አክብረው በደስታ ከሷ ጋር የሚኖሩ ሰዎችን ብቻ ትይዛለች። ሐሜት፣ ድራማ፣ ሴራና በራስ አለመተማመን ባህሪ ያላቸውን ሰዎች ለማስተካከል ጥቂት ትሞክራለች። ካልሆነ ግን ጥላ በመሄድ ራሷን ነጻ ታወጣለች። እያንዳንዱ ግንኙነት ትኩረት የተሞላበትና ዓላማ ያለው ነው። ምክንያቱም በተሳሳተ ሰው ላይ የምታባክነው ወርቅ የሆነ ጊዜና ጉልበት የላትም። ውድና የተከበራችሁ የቻናሌ ቤተሰቦች፣ በአጠቃላይ ከዚህ ሁሉ የምንማረው አንድ ትልቅ እውነት አለ። በራስ መተማመንሽ ከፍ እንዲል መጮህ፣ መፎካከር ወይም ሌሎች ክብር እንዲሰጡሽ መለመን አይጠበቅብሽም። ራስሽን በትክክለኛው መንገድ መገንባትና በትክክለኛ ሰዎች መክበብ ብቻ ነው የሚጠበቅብሽ። የአሁን ህይወትሽ የውሳኔዎችሽ ሁሉ ውጤት ነው። ጊዜሽ፣ ዋጋሽ፣ ያለሽ ውድ ኤነርጂ፣ እነዚህ ሁሉ እንዲቀርቡሽ የፈቀድሽላቸው ሰዎች የአንቺን የወደፊት ዕጣ ፈንታ ይወስናሉ። ይህንን ትልቅ ግንዛቤ በአይምሯችሁ በመቅረጽ ራሳችሁን ከብዙ የህይወት ኪሳራ እንድታድኑ አሳስባችኋለሁ። ለዛሬ የነበረን ቆይታ ይህንን ይመስል ነበረ። ከእነዚህ 5 ባህሪያት ውስጥ አንቺ ጋር በዋነኛነት የሚታዩት የትኞቹ ናቸው? በኮሜንት መስጫ ላይ አካፊኝ። ለሜሮኒካ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ የደወል ምልክቱን መጫናችሁን አትርሱ። እስከ መጨረሻው ድረስ አብራችሁኝ ስለነበራችሁ ከልብ አመሰግናለሁ። በሚቀጥለው አስተማሪና ቁም ነገር አዘል ቪዲዮ እስከምንገናኝ ድረስ ሰላምና ጥንካሬያችሁ በራስ መተማመናችሁ ለሁላችሁም ይሁን። ቸር ተመኘሁላችሁ።